ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ እስቲ አንድ ነገር ስለ ጸጉሬ ላውራችሁ። አሁን ታጥቤ ወጥቼ ነውና ይሄ ጸጉር እንዴት ረጅም እንደነበረ ልነግራችሁ አልችልም። በፊት ማለት ነው በጣም ረጅም ጤነኛ ጸጉር ነበረኝ ማለት ነው። በጣም የሚገርማችሁ እና ከሆነ ጊዜ በኋላ በቃ ብዙ ኬሚካሎችን፣ ሻምፖዎችን፣ ኮንዲሽነሮችን ሲቀያየር ብዙ በቃ በውሃ በተለያየ ምክንያት ጸጉሬ በጣም ተበላሸ ማለት ነው። ከምነግራችሁ በላይ ጸጉሬ ተበላሸ፣ ተሰባበረ ማለት ነው። እና አንድ ነገር እነግራችኋለሁ። ልጅ በነበርኩ ጊዜ በልጅነቴ ወንድም ነበረኝና እንዴት ነው ቀይ መሆን ፈልግ ነበር። እንዴት እኔ አልቀላሁም ለምንድን ነው የጠቆርኩት ብዬ ጠየቅኩት ማለት ነው። ታላቅ ወንድሜ ነው። ከዛ ምን እንዳለኝ ታውቃላችሁ? በጣም ነው የምንዋደደው። እንግዲህ ያው የልጅነት ነገር ነው። ከዛ ምን አለኝ? መቅላት ከፈለግሽ አለኝ፣ መቅላት ከፈለግሽ እናትሽ እንጀራ ስትጋግር አንጎቻ ጋግሪልኝ በት። ከዛም በኋላ በፊትሽ ልክ አንጎቻውን ከጋገረችልሽ በኋላ ፊትሽ ላይ ለጥፊ። ከዛም በኋላ ትቀይቶኛለሽ አለኝ ማለት ነው። እኔ እውነት መሰለኝና ልክ እናቴ እንጀራ ስትጋግር ጋግሪልኝ አንጎቻ ፊቴ ላይ ልለጥፍ አላልኳትም። ግን ቀስ እያልኩኝ ልክ እሷ እንጀራውን ስታወጣ ከምጣድ ትንሽ ቆርስና እንደተደብቄ ፊቴ ላይ አስነካዋለሁ ማለት ነው። በቃ እንደዚህ በደንብ ትኩሱን አረግና እስቲ እኔ ቀልቼ ይሁን ብዬ ራሴን አየዋለሁ። ምንም ለውጥ የለም። ሌላ ቀንም አደርገዋለሁ፣ ምንም ለውጥ የለም። እንደውም ያቃጥለኛል፣ ያሳክከኝ ነበር። ከዛ ፈርቼ ተውኩኝ ማለት ነው። ምሳሌው ሊገባችሁ ይችላል። ምንም ነገር ዝርዝር ነገር ባልናገርም ብዙ ሙከራ ጉዳት ያመጣል። እና እኔ ምን አደረኩ መሰላችሁ? አሁን ይሄን ጸጉር ምን ላድርግ እስቲ? በልጅነቴ እንዴት ነው ጸጉሬ ጥሩ ሲሆን የነበረው፣ ዛሬ ለምንድን ነው ጸጉሬ የተበላሸው ምለውን ነገር ሳስታውሰው ዝም ብሎ በቃ ቅባት፣ በቃ ተራ ቅባት ማለት ነው። ተራ ቅባት ነበር የሚቀባው፣ ብዙ አልጨናነቅም ነበር በቃ። እና ግን ኬሚካል ብዙ መሰራት፣ ብዙ ኮንዲሽነር፣ ብዙ ሻምፖ፣ ብዙ ትሪትመንቶችን ይሄን ያህል አልነበርኩም ማለት ነው። ያው ተማሪ ሆነን ሁላችንም ብዙ ለጸጉራችን ይሄን ያህል መርጠን አይደለም የምንጠቀመው አይደለም። አሁን ግን ቴክኖሎጂ ባስተማረን ቁጥር ጸጉራችን ላይ ራሳችን ላይ የምናደርጋቸው ብዙ ነገሮች ግን ከጥቅሙ ይልቅ ዳሜጁ ይበልጣል። እና ምሳሌውን በልጅነቴ የሞከርኩት የእንጀራ ነገር የሆነ ነገር ያስተምራቸዋል ብዬ አስባለሁ። ብዙ ሙከራዎች ጉዳት ሊያመጡ ይችላሉና በጥንቃቄ ምንድነው የሚስማማ ለጸጉራችን ምንድነው ጥሩ የሚለውን ነገር ማሰብ አለብንና ምን አደረኩ መሰላችሁ? መጨረሻ ላይ ጸጉሬን እንዴት አድርጌ ቴክር ማድረግ አለብኝ፣ እንዴት ማስተካከል አለብኝ፣ ይሄ የተሰባበረውን ጸጉር ምን ላድርጎ ብዬ ራሴ በጣም በቃ እንደው እግዚአብሔር አምላክ ምን አለ? ለሴት ልጅ ጸጉሯ ውበቷ ነው ይላል። ውበታችን ነው መንከባከብ፣ ጸጉርን ውበት ነው፣ እግዚአብሔርም ይወዳል። እውነቴን ነው፣ ይደግፈናልና ምንም ኃጢአት የለውም ማለት ነው። ምን አደረኩኝ መሰላችሁ? ከራሴ ቅባቶቹን ምስማሙኝ ቅባቶች አንድ ላይ አመጣኋቸው። ለምሳሌ ማለት ነው ብሉ ማጂክ፣ ይውት ብሉ ማጂክ ይሄንን መቼም ያው እናቀዋለን። ብሉ ማጂክ ጥሩ ነው፣ ትንሽ ሽታ አለው። እኔ ብዙም እንትና አልለውም፣ ግን ከሌላው ቅባት ጋር ሲደባለቅ ግን ሽታውም ይቀይራል፣ እንደገና ጥቅሙም ጥሩ ይሆናል ብዬ ምን መሞከር ጀመርኩኝ። ይሄ ዱግሮ ነው። ይሄንን ቅባት ብሉ ማጂክ ቅባት፣ ከዛም በኋላ ደግሞ ሌላ ብሉ ማጂክ ቅባት በሌላ መልኩ ማለት ነው በኮኮናት መልኩ ያለውንም፣ እንደገናም ደግሞ ሄር ፉድ፣ ይሄንን ቅባቶችን ሁሉ አንድ ላይ እያመጣሁኝ አቀለጥኩኝ ማለት ነው። ውሃ ጥጄ በውሃ በፈላ ውሃ ውስጥ አስቀመጥኩኝ። ሁሉም አንድ ላይ ሲቀልጥ በሌላ እቃ ይሄንን ቅባት እንደዚህ አድርጌ ሰራሁት ማለት ነው። በቃ ይሄንን ቅባት እንዲህ አድርጌ ከተለያየ ቅባት ብዙ ምስማሙኝም መርጬ ማለት ነው አንድ ላይ አደረኩኝ።
ከዛም በኋላ አሁን ይሄን ነው የምጠቀመው ማለት ነው። ብዙ ነገር አለው። ሄር ፉድ አለው፣ ዶግሮ አለው፣ እንደገና ብሉ ማጂክ ከተለያየ ብሉ ማጂክ ብሉ አለው፣ የኮኮናት ኦይል አለው፣ የተለያየ ቅባት ማለት ነው። እና ካስተር ኦይልም አለው። በትንሹ እነዚህ አንድ ላይ አመጣኋቸውና አሁን ፀጉሬን ቴክ ኬር ማድረግ ጀመርኩኝ። በጣም ይገርማል። ትልቅ ለውጥ እያየሁኝ ነው። ፀጉሬ በጣም ቶሎ የሚደርቅ ፀጉር ነው። ብዛት አለው፣ ቶሎ ይደርቃል። እንደታጠብኩኝ አሁን ነው የታጠብኩት። ልክ እንደታጠብኩኝ ሳይደርቅ ከተቀባሁኝ በኋላ ቅባት በትንሹ ሳይበዛ ማለት ነው። እንደዚህ ከተቀባሁኝ በኋላ ምን አደርገዋለሁ? በቃ 2 ቦታ ገምደዋለሁ ማለት ነው። ፀጉሩ እንደዚህ የከፈልኩኝ እስከተወሰነ ጊዜ ማለት ነው። ትንሽ እስክለሰልስ ድረስ ቶሎ እንዲለሰልስ በቃ በእርጥበቱ ገና ሳይደርቅ እርጥብ ሳለ እንደዚህ አድርጌ እጎነጉነዋለሁ 2 ቦታ ማለት ነው። ከዛም በኋላ ነገ ሲፈታ በጣም ይለሰልሳል። የሚገርም ለውጥ እያየሁኝ ነው። 2 ቦታ እንደዚህ የተጎነጎነ ፈታዋለሁ ማለት ነው። እየፈታሁ ነው ማለሰልሰውና ይሁት ብቻ ምንም ነገር በቃ እንትሳልለው ከመጀመሪያውና አሁን እየለሰለሰ እየጎነጎንኩ እስቲ ርዝመቱን ይሁት። በቃ በጣም ይገርማል። እኔ ራሴ እየተገረምኩኝ ነው። ትልቅ ለውጥ እየሰራሁት እየለቀቀ ይሸበሸባል ማለት ነው። ገና ሲታጠብ ይደርቅና ይሸበሸባል። ከዛም በኋላ ግን ደጋግሜ እየፈታሁኝ ሲሰራው ይወላችሁ እንዲህ የረዘመ ከዛሬ ይልቅ ደግሞ ነገ ተነጎዳ በቃ እንዴት እንደሚያምር ልነግራችሁ አልችልም። ፀጉሩ ማለት ነው ሉክ እንዴት እንደሚረዝም ማለት ነው። ፀጉሬ በጣም ትልቅ የዚህም 3 እጥፍ ነበር። እውነቴን ነው የምላችሁ በፊት ማለት ነው። እና ለመመለስ ጥረቴ ይወላችሁ አያችሁ አሁን እንደዚህ ርዝመቱ ማለት ነው። በቃ እየለሰለሰ ሲሄድ እየረዘመ እየለቀቀ ይሄዳል። እና በጣም እየፋፋ ብዙ ለውጥ ነው አየሁት። ይሄንን ቅባት እንደዚህ አድርጌ መስራት ሲጀምር ማለት ነው። እኔ ራሴ እንደሚመቸኝ ቅባቶቹን አንድ ላይ ቀላቅዬ መጠቀም ሲጀምር ይወላችሁ ፀጉሩ ምንም ጊዜም አይፈጅበትም። በቃ በራሱ ቀን ከታጠብኩኝ በኋላ ይለሰልሳል ማለት ነው። ምንም ሌላ ቀን ጊዜ መውሰድ አያስፈልግም። አሁን እንደዚህ 2 ቦታ የተሰራውን ነገር ፈትቼው የትም ቦታ ቢሄድ ከርሊ ሆኖ አይለቅም። ምንም ነገር ፀጉር ቤት መሄድም አያስፈልገኝም ማለት ነው። በቃ በፊት ቢሆን ግን በቃ በጣም ይደርቃል፣ ሽቦ ይሆን ነበር። ይሄን ቅባት እንደዚህ ከጀመርኩ በኋላ ነው በቃ ትልቅ ለውጥ ያየሁት። ይሁት ብቻ በቃ እኔ አሁን በጣም ደስ እያለኝ ነው። ወደ ድሮ ፀጉሬ ሊመለስ ነው በቃ ፀጉሬ እያልኩኝ ወደ ድሮ ፀጉሬ ሊመለስ ነው እያልኩ በጣም ደስ እያለኝ ነው። እና እናንተ ሞክሩት። የሚስማማችሁን ቅባት አንድ ቅባት ብቻ ከምትቀቡ ቀላቅላችሁ ሞክሩት። ይሁት ብቻ እንግዲህ እንደ ከርሊ እንደሚሆን አሁን ነው እንግዲህ የታጠብኩት እና ቶሎ ያለሰልሰዋል። የሚገርማችሁ ለውጥ ነው ማይበት ሉክ እንዴት እንደሚያምር በዚህ የተሰራ ይውላችሁ እንዴት እንደሚያምር ማለት ነው። እንደዚህ መሄድ ይቻላል። እንደገና ደግሞ ፈቶ እንደዚህ ከርሊ እንደሆነ የትም ቦታ ፕሮግራም መሄድ ይቻላል፣ ቸርች መሄድ ይቻላል። በእውነት ብዙ ወጪ ሳናወጣ እንደዚህ ራሳችንን ቴክኬር ብናደርግ ጥሩ ነው ላችኋለሁ። አያችሁ ርዝመቱን የፀጉሩ ርዝመት ይሁት። በፊት እንደዚህ ታጥቤ ገና በርጥቡ እንደዚህ አልነበረም። አይገርምም? በጣም ነው የሚያምረው። እግዚአብሔር ይመስገን። ይውላችሁ በጣም ደስ ይላል። ቴንክስ ጋድ